ግን በእግዚአብሔር ቤት ውስጥ እድገት አያቆምም፣ ብስለት አይቋረጥም። በቃ በስሏል ጨርሷል ተብሎ ተመርቆ የሚያቆም የለም። እድገት አቁመሃል ማለት መሞት ጀምረሃል ማለት ነው። አይ አም ኮምፕሊት ያልክ ቀን የለህም። በእውነት ምንም እኛ ከፍነን መቅበር የለብንም። አንተን መሞት ጀምሬያለሁ ማለት ነው። ማጥናት ካቆምኩኝ፣ መጸለይ ካቆምኩኝ፣ መንፈሳዊ ነገር ላይ አክቲቭ መሆን ካቆምኩኝ፣ ይሄንን ማቆመው እንደ ጨረስኩ ተሰምቶኝ ከሆነ አብቅቷል ከዚህ በኋላ ምን አለ ያልኩ ቀን፣ በልሳን ጸልየ ትንቢት ጨምረበት አጋንንት የወጣ ቀን፣ ቀና ብለ ሰው አልሰማም ያልክ ቀን፣ በእውነት የጊዜ ጉዳይ ነው። በአካል ባትሄድም እውነቴን ነው። በጣም ስለምወዳችሁ ነው እውነትም ነገራችሁ። መንፈሳዊ ዓለም ደግሞ ብዙ ጊዜ በባህሪው ያለቀ ይመስላል፣ የጨረሳችሁ ይመስላችኋል። አጠገባችሁ ካለ ሰው ጋር ትከሻ ትለካኩና ምን ያውቃል እሱ እኔ እንትንን እኮ በእንትን በኩል እኮ አውቃለሁ፣ እንትንን በእንትን አጥንቼዋለሁ እንላለን። ኖ ሁልጊዜ ብስለታችን ማቹር ማረጋችን የሚለካው ከክርስቶስ አንጻር። የጳውሎስ አልቲሜትሊ ከፊቱ የሚያስቀምጠው ፎከስ አድርጌ እሄዳለሁ፣ ያንን እየሻርኩ ሌላ ለመያዝ፣ ይህን እየተወኩ ሌላ ለመያዝ የሚለው ክርስቶስን ነው። ሲኒየር የለውም አለው። ጴጥሮስ ሲኒየሩ ነው፣ ዮሐንስ ሲኒየሩ ነው። በጣም ብዙ ከሱ የቀደሙ አሉ። ሮሜ ላይ ጽፏል። ከኛ የቀደሙ ሐዋርያት ብሎ ጽፏል አሉ። ባይዘው ጴጥሮስ ምናምን ብቻ እንዳይመስላችሁ፣ ሮሜ ላይ በስም አስቀምጧቸዋል። የቀደሙ በእምነት የሚቀድሙን ይላል። የሉትም አሉት ሲኒየሮች። አልቲሜትሊ ግቡ የት ጋር? ኢየሱስ ጋር። የልጅነትን የመጀመሪያ ትምህርት እንሻር። ስለማ ስለ ክርስቶስ እና ወዴት እንደ እዛው ክርስቶስ ላይ ወደ ብስለት በጣም ይደንቁኛል። በዚህ የብሉይ ኪዳን አባቶች የሙታን ትንሣኤ ወደፊት እንዳለ ገብቷቸው ተናግረዋል። እውነተኛው የሙታን ትንሣኤ በክርስቶስ ኢየሱስ በኩል ግን መጥቷል። ክብር ለኢየሱስ ይሁን። ስለ ክርስቶስ የተሰጠውን የመጀመሪያ ትምህርት ትተን ወደ ብስለት እንሂድ። የመጀመሪያ ትምህርት አያስፈልግም አይደለም እያለ ያለው። የመጀመሪያ ትምህርት አያስፈልግም እያለ አይደለም ያለው። የመጀመሪያ ትምህርቱን እሱን ይዛችሁት ሁልጊዜ እዛ የመጀመሪያ ትምህርት ላይ አትመላለሱ ነው እያለ ያለው። ስለዚህ ወደሚቀጥለው ነገር እንሂድ ነው፣ ወደ ብስለት እንሂድ ነው ያለው። ያንን እርሱት፣ ያንን ተዉት። ያ አያስፈልግም አይደለም ትምህርቱ። መሰረት ያስፈልጋል፣ ግዴታ ነው። መሰረት ላይ ግን ድጋሚ አይመሰረትም። መቼስ በእውነት የሚሰራ ቤት ላይ አሁን ይሄ ቤት ሲሰራ መሰረት የመመስረቱ ስራ በጣም መሰረታዊ ነው፣ በጣም አስፈላጊ ነው። ምንም አይተካም የመሰረት ስራ ግን ሁልጊዜ የመጀመሪያ ስራ ነው። ቀጣይ ደግሞ ስራ አለ። ወደ ብስለት ደግሞ መሄድ አለብን። ወደ ብስለት የሚለው ቃል ወደ ፐርፌክሽን ማለት አይደለም ትርጉሙ። ወደ ብስለት የሚለው የመጀመሪያውን ሽሮ ወደሚቀጥለው ነገር መሻገርን የሚያመለክት አንድ የግሪክ ቃል ይጠቀማል። ቴላቲዮስ የሚል አንድ የግሪክ ቃል ይጠቀማል። ፐርፌክት ማድረግ ማለት ሳይሆን ማቹር ማድረግ። መሬት ላይ በዘላለም ውስጥ መሬት ላይ ወደ ፍጽምና አይመጣም፣ ወደ ብስለት ግን ይመጣል። የመጀመሪያን ነገር ሽሮ የመጀመሪያን ነገር ትቶ ማቹር ወደ ማድረግ ግን ይመጣል። ስለዚህ የዚህ ደብዳቤ ጸሐፊ ምዕራፍ 5 ላይ ባለፈው ሳምንት ተናግሬያለሁ። በጣም ጠንካራ ነው። ለምንድን ነው የጠነከረባቸው? የሚቀጥለው ነገር በጣም መሰረታዊ ነው። የሚቀጥለው ነገር በጣም የጠለቀ ነው። እያነሳ ያለው ነገር ቀላል አይደለም። ምናልባትም ደግሞ በጣም ሎፍቲየስት የሆነ ምን ማለት በጣም አልፊ የሆነ ነገር ሊያነሳ ነው። ጥግና ጥግ አያይዞ የሚያጨቃጭቅ ነገር ሊያነሳ ነው። የጠነከረ የበሰለ ነገር ሊያነሳ ነው። አድማጭና ተደራሲያኑ ደግሞ አይሁዳውያን ናቸው። ስለዚህ እናንተ ስለ ክርስቶስ የሰማችሁት የመጀመሪያ ትምህርት አለ። አዎ እሱን እለፉትና ወደ ብስለት እንሂድ። አለማደግ ነው ምታት። እንዴት አያድግም? እውነቴን ነው የምነግራችሁ። በጣም መታገስ የሚያቅት ነገር ምን እንደሆነ ታውቃላችሁ? በጣም ትልቅ ሆኖ ኢንፋንት ቢሆን
በጣም ታላቅ ሰው ሆኖ በጣም እንደ ልጅ ቢሆን በጣም ረጅም ዘመን ኖረው ግን ስቲል እዛው ጋር ናቸው። ፋይት ያደርጋል። ምዕራፍ 5 አልበቃለው፣ ምዕራፍ 6 ላይ መጣ። የልጅነትን የመጀመሪያ ትምህርት እንሻር። ስለማ ስለ ክርስቶስ እና ወዴት እንደ እዛው ክርስቶስ ላይ ወደ ብስለት። አሁን ክርስቶስን ማወቅ የልጅነት ትምህርት ነው። ወደ ሌላ ነገር እደጉ አይደለም ያለው። ስለ ክርስቶስ የመጀመሪያ ትምህርቱን እንለፈውና እንደገና ስለ ክርስቶስ አለ ሌላ ትምህርት። ክብር ለእግዚአብሔር ይሁን። ከዛ ምንድነው የሚለው? በጣም ደስ ይለኛል ባይዘው ስለ እድገት ማውራት። ማደግ በጣም ቀላል ነገር ባይሆንም ግን ያስደስታል። ማደግ በጣም ጊዜ ይፈጃል፣ ጊዜ ይፈልጋል። እንዳልኳችሁ እድገት ምትሃት አይደለም። አቤት እድገት በጸሎት ቢሆን የእጅ ተጭኖ ቢመጣ በኢየሱስ እደግ እድግ ብቀል ብቅል አይደለም። እና እድሜ፣ ጊዜ፣ ጉልበት፣ ኢንቨስትመንት በጣም ነው ኮንሱም የሚያደርግብህ። ግን ማደግህን ስታየው ወርዝ ያደርጋል። ምንም ቢያስከፍለኝ በቃ የስ ክብር ለእግዚአብሔር ይሁን። መለወጥ በእግዚአብሔር ቤት ውስጥ ያለ ትልቅ ነገር ነው። መለወጥ አስቡት እንግዲህ በእውነት እኛ ስንለወጥ ለራሳችን ደስ ካለን የሚያይን ሰው ከተደሰተ ወላጃችን አስቡት። እናንተ ልጆቻችሁ ሲያድጉ ምንድን ነው የሚሰማችሁ? ልጅነትን እየሻሩ እያደጉ ስታዩ የማጠብቀውን ነገር ልጅ ሲነግር ክሪቲካሊ ቲንክ ማድረግ እንደጀመረ ስታይ ትደሰታለህ። እንዴት አሰበ ትላለህ። እንዴት ለምን? እድገቱ አስደስቶ። ባድግስ የጸሎት ርዕስ ነው፣ የቤት ስራ ነው፣ ነው የሚያስብልህ። ለምን ትላለህ? ሲያድግስ ትደሰታለህ። አትነግረውም እኮ አደክ ምን አለ አትልኮ ትችላለህ፣ ግን ደስ ይላል። ወላጅ አለ ሰማይ፣ ማደግ የሚያስደስተው አለ። ማቹር አረገ ይላል ጸሎትን ሲሰማ። ጸሎት ቀይረህ አብላኝ አጠጣኝ አልበሰኝ ከማለት አልፈ ልጅህን ግለጥልኝ ስትለው ይላል አብ። የሚበላ እኔ ልጄ ጸልዮ ነው እንዴ ጫማ መገዛለት? ዳዲ ባክ እሚል ግዴታዬ ነው። እኔ እግሩ ነው እንጂ ነገር ይጠባዋል ብዬ የምገዛለት። ጸልይ አልጸልይ ጫማ ሰጠዋለሁ። እኔን ስለማወቅ ግን ከኔ ጋር ፌሎሺፕ ያደርጋል። አይ የአባት ኃላፊነት አለ። የልጁስ ፌሎሺፑን ኢንቲሜሲውን ሲጨምር ቁርኝቱ የነፍስ ሲሆን እኔን አንደርስታንድ ያደርገኛል። እኔን አንደርስታንድ ሲያደርገኝ እምገዛለት ጫማ አይደለም የኔ ሆኖ በሙሉ የሱ እንደሆነ ይገባዋል። ምን ያህል እንደምወደው ሲያቅ የሴኩሪቲ ጥያቄ የለው። አይ አባትን በጣም ስትጠጋው ቅዱስ ቃል ውስጥ ነው እግዚአብሔር ማን እንደሆነ የምታውቀው። ከዚህ ቃል ውጭ ምን ይነግርሃል? እስቲ ተንበርክከ መንፈስ ቅዱስ መጥቶ እግዚአብሔር ማለት እግዚአብሔር አያስረዳም። ይኸው ተጽፎ ተቀምጧል። ገልጠ ማንበብ ነው። መንፈስ ቅዱስ የሚያግዝ ስታነብ ያበራልሃል። ከዛ ውጭ እግዚአብሔርን አንደርስታንድ ብታደርገው መጽሐፍ ውስጥ ነው። ግለጡት፣ ክፈቱት። እውነቴን ነው የምነግራችሁ። አይ ልክ እሱን አንደርስታንድ ስታደርገው እግዚአብሔር ማን እንደሆነ ሲገባ አንዳንድ ነገር ያንን በማወቅ ውስጥ ይሻራል። እምፈራው ነገር ምን ነክቶኝ ነው ትላለህ፣ ትስቃለህ። ባይዘው ጥሩ ነው፣ በጊዜው ጥሩ ነው። ስታድግ አይ እሱ ልክ እንዳልሆነ ሲገባ አይ ልክ ነህ እያደክ ነው ማለት መሻር። እንዲህ እኮ ትል ነበር ልጅ እያለ ሲባል ኧረ እኔ አላልኩም። ሽረ እኮ ነው። አንዳንዱስ እስቲል እያለ ነው እና ታዲያ ብልስ ይላል። ሻሩ አሜን በሏ። በጣም ነው የምወዳችሁ። እንዴ እደጉ ግን እንዴ እደጉ፣ ተለወጡ፣ ቀይሩ፣ መልካችሁ ይቀየር፣ ወደ እግዚአብሔር ኑ፣ ምሰሉት። እስቲ አሜን በሏ። ሁሌ ነው የምነግራችሁ። አሁን የተወለደ ልጅ ደስ አይልም? ልጅ ሲወለድ እኔ የመጀመሪያ የተወለደ ቀን ሳየው እምባህን አትቆጣጠርም። ልጅህን ስታይ አታቆም እኮ። የዛን ቀን እኮ ነው ያየው። እንዲህ ሳየው ኦ ማይ ጋድ አሁን ስንወለድ እኛስ አሁን እኛ አድገን ወልደ ነው እንጂ እኔ ስወለድ አሁን አቶ ጸጋዬ
ስወልድ አመስግነዋል። ፋዘር ባለበት ማዘር እዚህ ሆና ዘመድ ተሰብስቦ ተወለደ ብለዋል። ከዛ ቀጥሎ የሚጠይቁት ምንድነው? የመልክ እያደገ ነው። አንቺን መሰለ እኔን ስማ፣ የተወለድክ ቀን ያመሰገነ አባትህ ፊትህን ቼክ ያደርገዋል። በጠቆርም በቀላም ችግር የለውም። መልኩ የማንን ይመስላል? ጎረቤት ከመሰለ ስማ፣ እሳቸውን የሚመስል ልጅ ወለድኩ ነው የሚለው አባትህ። አባትን ፈልጎ ወደ ቤት ነው የሚልክ። ማደግ ይለያል። ማንዶንክ መልካችሁ ይምጣ። እስቲ አሜን በሏ። ኖረ ጌታን ካልመሰልክ አወላለድን ነው ቼክ የምናረገው። ማደግ ናቹራል ነው። አድገ ግን ፊት ካልመጣ you have to be serious። እድገታችሁ ላይ ሲሪየስ ሁኑ። እኔ ቤቴ የማልቀልደውን ነገር ቸርች ልቀልድ አልችልም። ለምንድን ነው ሰኞ ትምህርት፣ ሮብ ትምህርት፣ እሑድ ትምህርት የምናደርገው? መልክ እንዲመጣ ነው። በየቀኑ ያለ ጸሎት። ለምንድን ነው የሁሉ ትግል? መተኛት ስለማይናፍቅ ነው አይደለም። መድከም ደስ ስለሚል በፍጹም። ለምንድን ነው መልክ ይምጣ? የእግዚአብሔር ቃል ለምን ፎከስ ነገር ከለር፣ መልክ፣ የአጥንት ስትራክቸር፣ ቁመና አዲሱን ሰው እንዲመስል። እስቲ አሜን በሏ። እውነቴን እምላችሁ ይሄ ሁሉ ትግል ታግሎ ግን ሰው ውጤት ነገር ሲመጣ የዛን ቀን ወደ ጌታ ብትሄድ ራሱ ደስ ይላል። የሰው መለወጥ እንዴት እንደሚያስደስት ለዛ ነው ይሄ ሰው የሚታገለው። ጳውሎስ ቆሮንቶስ ላይ ነው፣ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ነው። ይሄ ምንድነው? ስለ እድገት ነው የተናገረው። በዚህ የካራክተር ለውጥ ነው። ለዛው ይሄ ፊቱ ብርሃን እየጠፋ ሲሄድ እስራኤላውያን እንዳይመለከቱት ፊቱን በጨርቅ እንደሸፈነ እንደ ሙሴ አይደለንም የሚለው ሁለተኛ ቆሮንቶስ ምዕራፍ 3 ላይ ስለ ብሉይና ስለ አዲስ ኪዳን አገልግሎትና አገልጋዮች የቀረበው። ታዲያ ምን አይነት ነን ሲሉት፣ እኛ ግን በተገለጠ ፊት የእርሱን መልክ እንደ መስታወት እያብለጨለጭን ከክብር ወደ ክብር እንለወጣለን ይልና ይህም መንፈስ ከሚሆን ጌታ ይሆንልናል። የጌታ መንፈስ ባለበት በዛ አርነት አለ ይላል። ክብር ለኢየሱስ ይሁን። ብዙ ጊዜ ይህንን ነገር የምንጠቀመው እኛ ለዴሊቨራንስ ነው። የጌታ መንፈስ ባለበት በዛ አርነት አለ። የተጻፈውስ ለካራክተር ነው። ከክብር ወደ ክብር እንለወጣለን የሚለው ለምንድን ነው የምትጠቀሙት እናንተ? ካለህበት ሌቭል ወደሚቀጥለው የክብር አገልግሎት አይደለም። ስለ ካራክተር ነው። ኢየሱስን ስለ መምሰል ነው የሚያወራው ክፍሉ። ኢየሱስን ስለ መምሰል ነው የሚያወራው። ጠባይን ስለ መቀየር ነው የሚያወራው። እርሱን እስክንመስል እንለወጣለን። በምን? በተገለጠ ፊት እያየ ነው። እንደ ሞዴላችን ፊታችን ተቀምጧል። አልቲሜት ሞዴል ሆኖ ኢየሱስ አለ እና እሱን ወደ መምሰል ከዕለት ወደ ዕለት ከአንደኛው መለወጥ ወደሚቀጥለው ሜታሞርፎሲስ ወይንም ምንድነው የቢራቢሮ ዑደተ ህይወት ብሎታል ድሮ። እኛ ስንማር ዘንድሮ ተቀይሮ ይሆናል አማርኛው። ኢትስ ኤ ፕሮሰስ። ምንድነው ፕሮሰሱ? ትራንስፎርም ለማድረግ ሪፎርም እና ሪስቶር ለማድረግ አይደለም። ትራንስፎርም ለማድረግ የፈረሰ ለማደስ አይደለም፣ ለመለወጥ ነው። እስቲ አሜን በሏ። እየወደቁ መነሳት፣ እየፈረሱ መገንባት ብቻ አይደለም፣ መለወጥ። መለወጥ ምንድነው? የመጀመሪያውን መሻር ነው። መለወጥ ቅርጽ ይቀይራል። መለወጥ መልክን ያመጣዋል። መለወጥ ያሽራል ብዙ ነገር። እንቁላል አይደል? ከዛ ፑፓ፣ ከዛ ላርቫ፣ ከዛ አደልት አይደል? ፕሮሰሱ እንቁላል ነበረ። አዎ። ከዛስ ተለውጦ ፑፓ፣ ተለውጦ ላርቫ፣ ከዛስ አደልት ይሆናል። ኢማቹር ከነበረው ማቹር እስኪያደርግ ያለው ፕሮሰስ ነው። ባይዘው ይህንን ፕሮሰስ የሚመራው ማን ነው? መንፈስ የሚሆን ጌታ። ትራንስፎርሜሽኑ የሚከናወነው መንፈስ በሚሆን ጌታ። እኛስ እናየዋለን፣ እያየነው። ዋው ኢየሱስ ትሑት ሆኗል። አዎ ትለወጣለህ። ኢየሱስ በንጽህና ኖሯል። ትለወጣለህ። ኢየሱስ አባቱን በፍጹም ልቡ ተገዝቶ አገልግሏል። ትለወጣለህ። ከክርስቶስ ኢየሱስ የምድር አገልግሎት እንደዚህ ያየ ትለወጣለህ። በምድር በነበረው አገልግሎት እያደክ የት ነው የሚያደርስ መንገዱ? መስቀል ጋር። አልቲሜትሊ ክሩሲፋይ ያደርግሃል። ከዛስ በሞቱ ከመሰልከው እርግጠኛውን በትንሣኤው ተመስለዋል። በትንሣኤው ከመሰልከው ንጥቀትም ተመሳሳይ ነው የሚሆነው። የእሱ አይነት ነው የሚሆነው። ክብር ለኢየሱስ ይሁን። ማደግ፣ መሻር፣ አንዳንዱ ነገር መሻር፣ መለወጥ፣ መቀየር ውሳኔ ይፈልጋል፣ ጭካኔ ይፈልጋል፣ ቆራጥ መሆን ይጠይቃል። እላስጨራሽ ነው። አይኖ በእውነት እኔ እዚህ ጋር ቆሜ እንደምሰብከው ቀላል አይደለም። እላስጨራሽ ነው። የፈለገ ግን ዋጋ ያስከፍለን። መለወጥን የመሰለ ነገር ግን አታገኙ በሕይወታችሁ ላይ። በጣም ምድራዊ በሆነ ነገር ሌት ተቀን
ለፍታችሁ የምትሰሩት ለመለወጥ አይደለም? ባላችሁበት ለመኖር እኮ ምናልባት ሊበቃችሁ ይችላል እኮ የያዛችሁት ነገር። ለማደግ ስለምትፈልጉ እንቅልፋችሁን ትከለክላላችሁ፣ ጉልበታችሁን ታወጣላችሁ፣ ጊዜያችሁን ትሰዋላችሁ። አንዳንድ የፋሚሊ ታይማችሁን ሁሉ ሳክሪፋይስ ታደርጋላችሁ። ለምን? ለውጥ ኮናችሁ። የኃጢአት ስርየት በአንተ መንፈሳዊ ልምምድ ውስጥ የለም በሉት። ደግማችሁ ነገሩት። የኃጢአት ስርየት በክርስቶስ ደም ውስጥ ብቻ ነው ያለው በሉት።